ይሄኛው በእጅ ጥልፍ ቢሰራ በማሽን ጥልፍ ቢሰራ በጣም የሚያምር አይነት ልብስ ነው። እዚህ ላይ ፈርጥ ማድረግ እንችላለን። ሱፍ ነገር ናት ሳባና ሱፍ ተቀላቅሎ የተሰራ አይነት ከለር ነውና እዚህ ላይ ፈርጥ ባናደርግበት እመክራለሁ። ምክንያቱም ዲቴል የሆነ ዲዛይን ስላለው አልቆ የራሱን ውበት ቢይዝ ይሻላል። የድሮ ልብስ ዝናር ምናምን የሚባሉ አይነት ነገሮች አሉ አይደል? በእነሱ ሆኖ የተሰራ ልብስ ነው። ሰላም የለንግስት ጥበብ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? በመጀመሪያ ያዘጋጀውላችሁ ልብስ ላሳያችሁ። መጀመሪያ ያዘጋጀውት ልብስ እችኛዋ ቀሚስ ናት። ጥቁር አብዛኛው ነገሩ ጥቁር ነው፣ ግን በጣም ብዙ የሆኑ ከለሮች አሉ። ብዙ ከለር ኮምቢኔሽን አለው እና ይሄ ኮስተር ያለ የሀገር ባህል ልብስ የሚባል አይነት ነው እና ዛሬ ያዘጋጀውላችሁ ልብሶች መካከለኛ የሚባሉ ናቸው። ከ15 ሳንቲም እስከ 20 ሳንቲም ድረስ የሚሆኑ ለሁሌም የሚደረጉ በተለይ በዓል አይደለ እየመጣ ያለው ለበዓልም ለሰርግም ሲምፕል ልብስ መልበስ የምትፈልጉ በደንብ ተለቅ ያልሆነ መካከለኛ የሆኑ ልብሶች ናቸው። እችኛዋ ከለር እንደምታዩት ዳይመንድ አላት። ጥቁር ነው። እዚህ ላይ ፈርጥ ማድረግ እንችላለን፣ ግን ፈርጥ ባይደረግበት ይመከራል። ምክንያቱም ዲቴል የሆነ ዲዛይን ስለሆነ ያለው እዚህ ላይ ፈርጥ ብናደርግበት የሆነ አርቲፊሻል የማስመሰል ባህሪ ስላለው ፈርጥ ባይደረግበት እመርጣለሁ። ግን እችኛዋ ራሷ በእጅ ጥልፍ በወራጅ ቢሰራ በማሽን ጥልፍን ቢሰራ የሚያምር አይነት ልብስ ነው። በወገብ ላይ እንደነገርኳችሁ በፈለጋችሁ ዲዛይን ይሰራል። የዚህ ልብስ ዋጋ በእጅ ጥልፍ ከሆነ 20 ሺህ ብር ነው። በማሽን ጥልፍ ከሆነ ደግሞ 18 ሺህ ብር ነው። ቀጣይ ደግሞ ያዘጋጀውላችሁ እችኛዋ ቀሚስ ናት። እቺ ቀሚስ ከለሯ ጎመኔ የሚባል አይነት ከለር ነው። በእኛ 100 ቁጥር ብለን የምንጠራው እና እቺ ከለር በብዛት የምትወደድ አይነት ከለር ናት። ሁሉም ሰው የሚመርጠው የሁሉም ሰው ቆዳ ከለር አይነት ምርጫ ናት እና ከለሩ ላይ ጥበቡ ላይ እንትን ስላለው በጣም ብዙ ደመቅመቅ ያሉ ከለሮች ስላሉት ቀይ ያለው ቢጫ ያለው ምናምን እና ይሄኛው በእጅ ጥልፍ ቢሰራ በማሽን ጥልፍ ቢሰራ በጣም የሚያምር አይነት ልብስ ነው። እዚህ ላይ ፈርጥ ማድረግ እንችላለን። ፈርጥ ብናደርግበት ይበልጥ የልብሱን ውበት እናወጣዋለን። እንደሚታይ ሰፊ ነው። 40 ሳንቲም ሆኖ ነው የተሰራው። ስለዚህ ለሁሉም ቁመት መሆን ይችላል። መካከለኛ ቁመት ላለው ረጅም ቁመት መካከለኛ ስለሆነ ቁመታችሁ አጭርም ቢሆን መካከለኛም ቢሆን የሚለበስ አይነት ከለር ነው። የሚለበስ አይነት ሳይዝ ነውና ከለሩንም የምትወዱት አይነት ከለር ነው። የዚህ ልብስ ዋጋ በእጅ ጥልፍ ከሆነ 20 ሺህ ብር ነው። በማሽን ጥልፍ ከሆነ ደግሞ እንደቀድሞ 18 ሺህ ብር ነው። እዚህ ላይ ወራጅ አይሆንም፣ ምክንያቱም ወደ ላይ በጣም ሰቀል ያለ ስለሆነ ወራጁ ጥልጥል ይልብናል። ስለዚህ እጅና አንገት ነው ማድረግ የምንችለው። በእጅና አንገት ዋጋ ነው ያወጣሁላችሁ። እችኛዋ ደግሞ የቀይ አድናቂ የሆናችሁ ነው። ቀይ ሳጥን በርገንዲ ናት እና የበርገንዲ ከለር አድናቂ ለሆናችሁ የምትሆን አይነት ከለር ናት። ከለሯ በጣም ነው የምታምረው። ዲዛይኑም የጥልፉም ምቱ ራሱ በጣም የሚያምር አይነት ዲዛይን ነው እና ይሄ ትንሽ ለየት ይላል። በየቦታው የምታዩት አይደለም። ሁሉም ሰው ለብሶት የምታዩት አይነት ሽመና አይደለም። ብዙ ጊዜ የጥበብ ልብሶች አንድ የሀገር ውስጥ ሙሉ ተለቃልቀው ከዛ በኋላ የሚደብረን አይነት ልብስ አለ አይደለ? ይሄ እንደዛ አይደለም። ሁሌም ብታደርጉት ሁሌም ብትለብሱት የሚወደድ አይነት ልብስ ነው። ሁሌም አዲስ ሆኖ የሚወጣ አይነት ልብስ ነው። ምክንያቱም አርቲስት ካለበሰው ወይ ደግሞ በአንድ ቫይራል የወጣ ልብስ ካልሆነ ሁሌም ይለበሳል። ቫይራል የወጣ ልብስ ሲሆን ነው የዛሬ አመሰን ለብሰው ለእንትን ጊዜ ያሰራሹ አይደል ለእንትን የተለበሰ አይደል ምናምን እንባለውና ከዛኛም የሚደብረን። ይሄ ልብስ በወራጅ ሆኖ ሲሰራ 21 ሺህ ብር ነው። በማሽን ከሆነ በእጅ ጥልፍ ከሆነ ደግሞ 23 ሺህ ብር። እዚህ ላይ ፈርጥ ባናደርግበት እመክራለሁ። ምክንያቱም ዲቴል የሆነ ዲዛይን ስላለው አልቆ የራሱን ውበት ቢይዝ ይሻላል። በራሱ ተሰርቶ ቢያልቅ ትወዱታላችሁ። ብዙ ጊዜ ሳያችሁ ቀጭን ጥላት በጣም ትወዳላችሁ። የምትጠይቁኝም የምትወዱትም ቀጫጭን ልብስ ነውና እችኛዋ ልብስ በጣም ነው የምታምረው። የምትወዷት አይነት ከለር ናት። ከለሩ ትንሽ ለየት ያለ ነው። ብዙ ከለር ተሳክሮ ስለሆነ የተሰራው ወደ ውሃ ሰማያዊም ይሄዳል፣ ወደ ብሉ ብላክም ይሄዳል እና ይሄ ነው የሚባል አይነት ከለር አይደለም እና አንድ ቅድም እንዳልኳችሁ ህዝብ ለህዝብ የሆነ የተለቃለቀ አይነት ልብስ አይደለም። ሁሌም በትለብሱት ለየት ብላችሁ ጎልታችሁ የምትወጡት ልብስ ነው እና እዚህ ልብስ ላይ ፈርጥ ማድረግ እንችላለን። በወራጅ ሆኖ ቢሰራ ይበልጥ ያምራል። ግን በቃ ወራጅ አልፈልግም ካላችሁ እጅና አንገት ሆነ ብናሰራው የሚያምር አይነት ከለር ነውና እቺኛ ሱፍ ነገር ናት። ሳባና ሱፍ ተቀላቅሎ የተሰራ አይነት ከለር ነውና እጃችሁ ላይ ስትይዙ በጣም ነው የሚያምሩ። ልስልስ ያለ ነውና ልስልስ ያለ የሚያምር አይነት ከበድ ያለ አለ አይደለ? እንደዛ አይነት ጨርቅ ነውና እቺኛዋ ልብስ እንደምታዩት አርባችን በጣም ሰፊ ነው። መነኑ በጣም ቆንጆ ነው። እዚህ ጋር እንደሚታያችሁ ከሆነ አላቀም በሁለት አይን ሆኖ ነው የተሰራው። ቀጠን እንዲህ ለምትፈልጉ ከሆነ ደግሞ በአንድ አይን እንሰራላችኋለን። መነኑ ቆንጆ ነው። ነጠላውም ሰፊ ነው። ሰፋፊ ለነጠላ ለምትፈልጉ ለቤተ ክርስቲያን እች ልብስ አልቃ 16 ሺህ ብር ናት። በእጅ ጥልፍ ማለት ነው። በማሽን ጥልፍ ከሆነ ደግሞ 15 ሺህ ብር። እች ደግሞ በጣም ላይት የሆነች ከለር ናት። ውሃ ሰማያዊ ሆና
ስስ የሚባል አይነት ከለር የለም። ላይት የሚባል ከለር ነው። ወርቀ ዘቡም ውስጡ ያለው ራሱ በጣም ላይት የሆነ ነው። ነጭ ወርቀ ዘብና ቢጫ ተሳክሮ ነው፣ ግን አንዳንድ ስለሆነ የተሳከረው በጣም ስስ የሆነ ነው እና ይሄ በእጅ ጥልፍ ቢሰራ በጣም ያምራል። ከማሽን ጥልፍ ይልቅ በእጅ ጥልፍ እመክራለሁ። ምክንያቱም የእጅ ጥልፍ ትንሽ ያጎለዋል። ስለዚህ ከለሩ አርቡና እንትኑ ይለያይብናል። በእጅ ጥልፍ ቢሆን ግን በጣም ነው የሚያምረው እና ደግሞ ለልጅ ምርቃት በተለይ የልጅ ልደት ካለብሽ የ1 ዓመት ልጅ ምናምን ልደት ካለባችሁ ይበልጥ ያምራል። ከልጃችሁ በት ከእናንተንም ጉልት አድርጎ የሚያሳምር አይነት ነው። በግሩፕ ሆናችሁ ብታሰሩት፣ ሰርግ ላይ ካለባችሁ፣ ፕሮግራም ካለባችሁ 5-6 ሆናችሁ በግሩፕ ብትለብሱት፣ ከልጆች ጋር ፋሚሊ ሆናችሁ ኩያ ልጅ ላላችሁ ብትለብሱት በጣም ያምራል እና ለቤተክርስቲያን ደግሞ በቃ ቀለል ብዬ መዋል ነው የምፈልገው እንደዚህ ሆኜ ላሰራ ብትሉ ራሱ በጣም የሚያምር አይነት ከለር ነው። የሚሰለች አይደለም። እናንተም ስትለብሱ ደጋግሙት ብትውሉ የሚሰለቻችሁ አይነት ከለር አይደለም። ምክንያቱም ሁሌም ለሁሉም ከለር ስለሚያምር ድምቅ ያደርጋችኋልና እቺ ልብስ በእጅ ጥልፍ ሆና ስትሰራ 17,000 ብር ናት። በማሽን ጥልፍ ከሆነ ደግሞ 15,000 ብር በወራች እጅና አንገት መሆን ይችላል። እችኛዋ ደግሞ የሁሉም ሰው ምርጫ የሆነች ጥበብ ናት። ሁሉም ሰው የሚወዳት አይነት ከለር ናት እና ከለሯ ግሬ ነው። ግሬ ላይ በጎልደን ሆኖ የተሰራ ነውና ሙሽራ ብትሆኚ ለመልስሽ አርቡን ሰፊ አድርገን ሰርተን ወደ ላይ ሰፊ ሆኖ 5 አርብ 6 አርብ ሆኖ በመገጠሪያ የሚያምር አይነት ልብስ ነው። ካልሆነ ደግሞ ፕሮግራም አለ ለሚል ሰው፣ ለማንኛውም ፕሮግራም ደግሞ ዝም ብለን ማድረግ እንፈልጋለን ለሚል ሰው ራሱ የሚሆን አይነት ከለር ነው። የሚሰረች አይነት ከለር አይደለም። በጣም ዩኒክ የሚባል አይነት ከለር ነው። እዚህ ላይ ፈርጥ ቢደረግበት በጣም ነው የሚያምረው። ልብሱ በጣም ለየት ያለ ልብስ ከለሩ ለየት ያለ ስለሆነ ለፈርጥም ስለሚመች እዚህ ላይ ፈርጥ ቢደረግበት ይበልጥ የልብሱ ውበት ይወጣል። እኛንም ደግሞ ይበልጥ ግርማ ሞገስና ድሮብ ያለው ሰዎች ያደርገናል እና ከለሩ ለሁሉም ቆዳ ከለር የሚመች ነው። ለጥቁር፣ ለቀይ ዳማ የሚሆን ለጸይም የሚሆን ከለር ስለሆነ ሁላችንም ያደምቀናል። ሁሉንም ሰው የማሳመር አይነት ባህሪ ያለው። አሁን ይሄ በወራጅን ጥልፍ ብናደርገው በእጅና አንገትም የሚሆን አይነት ልብስ ነው። ለማሽን ጥልፍ በጣም ያምራል። ጎላ ብሎ የመታየት አይነት ባህሪ ያለው። እጅ ጥልፍ ትንሽ ጠቅጠቅ ይላል። የማሽን ጥልፍ በጣም ያሳምረዋል፣ ጎላ ይላል እና የዚህ ልብስ ዋጋ 23,000 ብር ነው። በእጅ ጥልፍ ከሆነ፣ በማሽን ጥልፍ ከሆነ ደግሞ 20,000 ብር ነው። ቀጣዩ ቀሚሳችን ደግሞ እችኛዋ ከለር ናት። እቺ ከለር እንደምታዩት ቢጫና ግሪን ሆኖ የተሰራ ነው። ቢጫው ደግሞ ይሄ ደመቅ ያለ ቢጫ አይደለም፣ ፈዘዝ በጣም ፈዛዛ የሚባል አይነት ቢጫ ነው። እንዴት ነው? ትንሽ ለየት ያለ አይነት ከለር ቢጫ ነው እና በእኛ 36 ቁጥር ነው የሚባለው። ቢጫ ከለር ሁሉንም ሰው የማድመቅ ባህሪ ያለው። ጥቁር ሰውን ያፈካል፣ ቀይ ሰውን ያፈካል፣ ያሳምራል። ነው ውስጡ ያሉት ከለሮች ደግሞ በጣም ጸጥ ያሉ ስለሆኑ ልብሱ ሲሰራ በጣም ላይት የሆነ ከለር ነው የሚሆነው። ሁሉም ሰው ይወደዋል። እዚች ጋር እንደምታዩት በሬሽንት አለው እና ተሰፍቶ ሲያልቅ እችኛው ዙሪያ ስለምትገጥም በጣም የሚያምር አይነት ዲዛይን ነው የሚሆነው። ለየት ይላል እና እቺ ልብስ አልቃ በማሽን ጥልፍ ከሆነ 16,000 ብር ነው። በእጅ ጥልፍ ከሆነ ደግሞ 19,000 ብር ናት። እቺም እንደ ቀድሞ አይነት ከለር ናት። ቢጫ ናት። ውስጧ ዋሰማ ያለው ፒንክ አለ ምናምን እና እችኛዋ ልብስ በኦርደር የመጣች ናት። የብዙ ከስተምሮች ፍላጎት የሆነች ልብስ ናት እና ያው እናንተም ተወዷታላችሁ ብዬ ነው አምጥቼ ያሳየዋችሁ። እቺ ልብስ በወራጅ ብትሰራ በእጅና አንገት ሆኖ ቢሰራ የሚያምር አይነት ልብስ ነውና ሁሉንም ሰው ያደምቃል። ቅድም እንደነገርኳችሁ የዚህ ልብስ ከለር እና ደግሞ እዚህ ጋር ያለው ዲዛይን ተሰፍቶ ሲያልቅ በጣም ነው የሚያምረው። በተለይ በግሩፕ ሆናችሁ ስትለብሱት፣ ሰርግ ላይ 5-6 ሆናችሁ ብትለብሱት በጣም ያደምቃችኋል። ሁላችሁንም አንድ አይነት የሆነ ውበትና ሞገስ ይሰጣችኋልና ፈርጥ ወደ ላይ ድረስ ፈርጥ አውጥተን ማድረግ እንችላለን። በእጅና አንገት አርጋችሁ በወራጅ አርጋችሁ ብታሰርቱ ሁላችሁ የምትወዱት አይነት ልብስ ነውና እችኛዋ ልብስ 15,000 ብር ናት አልቃ ማለት ነው በማሽን ጥልፍ። በእጅ ጥልፍ ደግሞ ከሆነ 17,000 ብር በእጅና አንገት። ምክንያቱም እዚህ ጋር ያለው ዲዛይን እጅና አንገት እንድናደርግ ያስገድደናል። ከፈለጋችሁ ግን ወራጅ ከፈለጋችሁ የወራጁን ቦታ ሁለቱን አስቀርተን ሌላውን ማድረግ እንችላለን ማለት ነው። እችኛዋ ከለር ፐርፕል ከለር ናት። ፐርፕል በሻምፓኝ ወርቀ ዘብ ሆኖ የተሰራ ነው። ዳርና ዳሩ በሬሽንት አለው ጎልደን እና ፐርፕል ማለት ነው። ያው በእኛ 17 ቁጥር ነውና እዚህ ላይ ያሉት ዲዛይኖች በጣም ነው የሚያምሩት። እንደምታዩት ለሁሉም ፕሮግራም ይሆናል። ለልጅ ምርቃት፣ አሁን ምርቃት እየደረሰ አይደለም? ለልጅ ምርቃት፣ ለልጅ ልደት፣ ለሰርግ በግሩፕ ሆናችሁ ብትለብሱት፣ ከቤተሰብ ጋር ብትለብሱት፣ ከወንዶች ጋር ብትለብሱት የሚያምር አይነት ከለር ነው። የወንዶቹ ምርጫ የሚሆን አይነት ከለር ነው። ያው ከለሩ ጨነቀን ደመቀ ምናምን የሚሉትና ክርክር የሚፈጥሩብን አይነት ከለር አይደለም እና እቺ ልብስ በወራጅ መሆን ትችላለች፣ በእጅና አንገት መሆን ይችላል። ለፈርጥ ይመቻል። ምክንያቱም እዚህ ጋር አያችሁት፣ እዚህ ጋር እነዚህ ዳይመንድ የሚመስሉት ጋር ፈርጥ ማስገባት እንችላለን። ከተፈለገ ደግሞ እያንዳንዱ መስመሮች ላይ በፈርጥ መንደፍ እንችላለን እና አሁን ይሄ ልብስ በወራጅ ሆኖ ሲሰራ 19,000 ብር ነው። በእጅና አንገት ሆኖ ደግሞ ሲሰራ 17,000 ብር ይሆናል ማለት ነው።
ቀጣይ ከለራችን እችኛዋ ከለር ናት። ይሄ ከለር ደግሞ ቀይ ፐርፕል ምናምን ብዙ ከለር ኮምቢኔሽን ሆኖ የተሰራ ከለር ነው። ግን የሚሰለች አይነት ከለር አይደለም። የሚሰለች አይነት ከለር አይደለም ማለት ድብቅልቅ ያለ ከለር የሆነ ጭንቅ የሚል አይደለም። በቃ አንዱ ከአንዱ ጋር ተዋህዶ ተስማምቶ የተሰራ ከለር ነው እና እንዳያችሁት እችኛዋ ከለር በግሩፕ ሆና ብትሰራ በወራጅ እንደፈለጋችሁ ለሁሉም ፕሮግራም የሚሆን አይነት ከለር ነው። ፈርጥ ማድረግ እንችላለን። ለፈርጥ የሚሆን አይነት ከለር ነው። ምክንያቱም እዚህ ጋር እንዳለ ፈርጥ ማድረግ እንችላለን። እዚህ ጋር እዚህ ውስጥ ፈርጥ መግባት ይችላል እና ፈርጥ ሲገባበት ደግሞ በጣም ነው የሚያምረው። አንዳንድ ልብስ ላይ ፈርጥ ሲገባበት ቅይር ያደርገዋል። በቃ አዲስ ሌላ አይነት ውበት ነው የሚሰጠው እና ፈርጥ ሲገባበት በጣም ነው የሚያምረው። ይሄ ልብስ ትወዱታላችሁ። በወራጅ ጥልፍ አድርጋችሁ ማሰራት ትችላላችሁ። በእጅና አንገት ማሰራት ትችላላችሁ። በወራጅ በፈለጋችሁ በግሩፕ ምንም አይነት ፕሮግራም ቢኖራችሁ ማድረግ የምትችሉት ነው። ኢቨን ሰርግ ላይ ራሱ ብትጠሩ ይሄ እንዴት ነው ሌላ ሰው ደግሞ የሚለብሰው አይነት ልብስ አይደለም። አንዳንዴ ሰርግ ላይ 3-4 ሆነን ታየን እዚህ ልብስ ላይ ምናምን የሚባል አይነት ልብስ አይደለም። በቃ እናንተ ብቻ የምትለብሱት አይነት ልብስ ነው። ይሄ ህዝብ ለህዝብ የሆነ ወይ ደግሞ ብዙ ሸማኔ እጅ ላይ የገባ አይነት ልብስ አይደለም እና የምትወዱት አይነት ከለር ነው። እችኛዋ ከለር አልቃ 20 ሺህ ብር ናት። በእጅ ጥልፍ ማለት ነው። በማሽን ጥልፍ ከሆነ ደግሞ 17 ሺህ ብር ነው። ቀጣይ ከለር ደግሞ እችኛዋ ናት። ዲቴል የሆነ ጥበብ ነው እና እንደምታዩት ልብሱ ከለሩ በቃ ዲቴል ነው። በደንብ ኮስተር ያለ ከለር በደንብ የተመታ የድሮ ልብስ ዝናር ምናምን የሚባሉ አይነት ነገሮች አሉ አይደል? በእነሱ ሆኖ የተሰራ ልብስ ነው። ግን ይሄ እንደ አዲስ ሜንቴን ተደርጎ የተሰራ ልብስ ማለት ነው። በደረጃ ነው የተሰራው። በጣም ያምራል። ከፈለጋችሁ አንዷን ደረጃ ማስቀረት እንችላለን። ካልፈለጋችሁም በዙሪያ ሆኖ እችና አንገት ጥልፍ ማድረግ ይቻላል። ፈርጥ ማድረግ ይችላል። እዚህ ልብስ ላይ ፈርጥ መግባት ይችላል። የፈለጋችሁት አይነት ከለር ገብቶ በጣም ያሳምረዋል። እዚህ ልብስ ላይ ፈርጥ ሲገባበት ማለት ነው። በወራጅ ቢሰራ በእጅና አንገት ቢሰራ የሚያምር አይነት ልብስ ነው። እንደነገርኳችሁ ቅድም ለግሩፕ ልብስ ከልጆች ጋር ከቤተሰብ ጋር የምትለብሱት አይነት ልብስ ነው እና በጣም ያምራል። እችኛዋ ልብስ አልቃ 16 ሺህ ብር ናት። በእጅና አንገት ጥልፍ ማለት ነው። በወራጅ ከሆነ አንዱን አርብ ስለምንቀንሰ አንዱን አርብ ቀንሰን ሌላ አርብ ስለሆነ የምናሸምንላችሁ 17 ሺህ ብር ነው። በወራጅ ከሆነ ማለት ነው። እቺ ልብስ እንደምታዩት በጣም ለየት ያለች ከለር ናት። ከለሯም ዲዛይኗም ለየት ያለች ናት። ከታች ከመነን እንደምታዩት ታያችኋት። ከታች ከባዶ መነን ተነስታ ነው ከፍ ብላ ዲዛይኑ የተሰራው። ዳይመንድ አለው ውስጡ በደንብ የሚያምር አይነት ከለር ነውና ለየት ያለ ነው። በቃ ስትለብሱት የምታደርጉት በዚህ ላይ ሁሉም ቦታ የተለቃለቀ አይነት ልብስ አይደለም። ማለትም እንዴት ነው ብዙ ቦታ የተነሳ ብዙ ልብስ የተለበሰ አይነት አይደለም። ይሄ ልብስ አዲስ ነው እና የምትወዱት አይነት ከለር ነው። ሁሉም ሰው የሚለብሰው አይነት ከለር ነው። ለብሳችሁ ራሱ ገሳችሁ ብታስቀምጡ የዛሬ 5 ዓመት የዛሬ 10 ዓመት ብትለብሱት አውጥታችሁ ብትለብሱት አዲስ የሚሆን ልብስ የለም። እንደዛ አይነት ልብስ ነው። ምክንያቱም ድሮ እናቶቻችን ልብስ አሰርተው ረጅም ዓመት ይቆያልና ስንለብሰው አዲስ ነው። ከትልቅ ልብሶች እንደውም እንደ ዲዛይን በደንብ ተሰርተው በሼፕ ሆኖ ከተሰራ ይበልጥ ውበታችንን ያወጣዋል። እኛነታችን ይበልጥ ያጎለዋል። በተለይ ሴትነትን ያሳምራልና ይህ ልብስ በ5 አርብ በ6 አርብ ሆኖ መሰራት ይችላል። በወራጅ ከሆነ 17 ሺህ ብር ነው። በእጅ ጥልፍ ማለት ነው። በማሽን ከሆነ ደግሞ 15 ሺህ ብር ነው። አርቡ ሲጨምር ደግሞ እየተነጋገርን የምንጨምረውን እንጨምራለን፣ የምንቀንሰውን እንቀንሳለን ማለት ነው። እስካሁን ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እስካሁን እነዚህ ያያችኋቸውን የሀገር ባህል ልብስ ከወደዳችኋቸው በዋትሳፕ በቴሌግራም በቫይበር ማውራት ትችላለን፣ መደዋወል እንችላለን። የምትፈልጉትን ልብስ ቆንጆ አድርጌ እሰራላችኋለሁ፣ እንደምትወዱት አድርጌ እሰራላችኋለሁ። ስለነበረን ቆይታ በጣም አመሰግናለሁ። አድራሻ 22 አዲሱ ስቴዲየም ፊት ለፊት ነው ያለው፣ ወይ ደግሞ ከቦሌ ከኤድና ሞል ወደ 22 የሚወስደው መንገድ አዲሱ ስቴዲየም ፊት ለፊት ንግድ ባንክ ጎን ነው ያለውና ደውሉልኝ። በስራ ያስደስታችኋለሁ ብዬ አስባለሁ። መልካም ጊዜ